ሁሉም ሰው የደነገጠበት የሀቢባና የሰይድ ወረባቦ በኳተር መገናኘት እዩልኝማ ጋይስ። ሀቢባና ሰይድ ወረባቦ በኳተር ተገናኙ። ያልታሰበው ያልተጠበቀው ሆነ። ብዙ ሰው ሰይድ ወረባቦ ኤሮፕ እንደገባ ነበር የምናውቀው። ዛሬ ግን ሰይድ ወረባቦ የት እንዳለም ልናቅ ችለናል። እንግዲህ የማትገመት ሰው ሁን ማለት ይሄ ነው። ሀቢባ እና ሰይድ በመገናኘታቸው ብዙ ሰዎች ቅሬታቸውን እያቀረቡ ነው። እናንተ ማንን እንዳገኘው ታውቃላችሁ? ሰያችን ተገናኝተናል። እንዴት ነህ? ሰላም በላቸው ቤተሰቦቼ። ይኸው ሰያ እዩት። ሼክ መስሎ እንደዚህ ሼክ መስሎ እንደዚህ ይኸው ሼኩን እዩት። ሚኪ ነው ሰበብ ሆኖ ያገናኘን። እንግዲህ አብርሽ አለ እዛ ጋር፣ የሰያ ጓደኛ አለ፣ ባልየው አለ፣ ሁላችንም አለን። ማሻአላ ተባረከላ። ሰያው እኮ ግን ወላሂ ቢመቸው የሆነ በቃ የተደላደለ ኑሮ ቢኖር ማለት ነው የሆነ በቃ አረብ ነው የሚመስለው። አያችሁት አለባበሱ ምናምን ፏፈሽ ብሎ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድነ የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ትረፍ ይበል እያልኩ ዛሬ በአዳዲስ ቪዲዮዎች መጥቻለሁ። ቪዲዮ ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉ በአክብሮት ጠይቃለሁ። እንግዲህ እስከ ዛሬ ሁላችሁም እኔንም ጨምሮ ሰይድ ወረባቦ ወደ አውሮፓ እንደገባ ነበር የምናውቀው። ምክንያቱም ከዱባይ ተጠርዞ ሲሄድ እንግዲህ ለመጀመሪያ ጊዜ ያየ ነው። አባት ሀገር አማራ በሚባል የሚታወቀው ወንድማችን ኤሮፕ ውስጥ የሚኖር እሱ ጋር ነበር ለመጀመሪያ ጊዜ ሰይድን ያየ ነው ማለት ነው። እንዲሁም ደግሞ ጋሽ ወርቁ አይተነው ድጋፍ እንዳደረጉለት ፕሮሰሱንም እሳቸው እየጨረሱለት እንደነበርና ወደ አውሮፓ እንደገባ ምናምን ነበር ሲወራ የነበረው ማለት ነው። ጋሽ ወርቁ አዎ ድጋፍ አድርጎለታል፣ ረድቶታል። ነገር ግን ዛሬ ሰይድ ወረባቦ የት እንዳለ እውነታውን ተናግሯል ማለት ነው። እኛም በግልጽ አይተናል። ሰይድ ኤሮፕ አልሄደም። ሰይድ ወረባቦ በአሁኑ ሰዓት የሚገኘው በኳተር ነው ማለት ነው። ወንድማችን ሰይድ ወረባቦ ከሚኪ ፊት አውራሪ ከሀቢባና ከሀቢባ ባል ጋር ዛሬ ለመጀመሪያ ጊዜ ተገናኝተው በሁሉም ፔጃቸው ላይ እንግዲህ እችን መግቢያ ላይ ያደረኳትን ቪዲዮ አጋርተውናል ማለት ነው። በሀቢባና በሰይድ መገናኘት የሀቢባ ጠላቶች እንዲሁም ደግሞ የሰይድ ወዳጅ ነን የሚሉ ሰዎች አንዳንድ ቅሬታን እያቀረቡ ይገኛል። ምክንያቱም ሀቢባን በጣም የሚጠላት የሰይድ ወዳጅ አለ፣ ጆከር የሚባል ሰው ማለት ነው። ሀቢባ በነገራችን ላይ በጣም መልካም ሴት ናት። በነገራችን ላይ የሰኢድን መያዝ ስትሰማ ያኔ ምን ችግር አለ ዱባይ ብቻ ነው እንዴ ሀገር ያለው ኳተር ወስደዋለሁ በውስጥ አወራዋለሁ ስትል ነበር። እና የሰኢድም ወደ ኳተር የመግባቱ ምክንያት ሀቢባ ሳትሆን አትቀርም የሚባል አንዳንድ ወሬ አለ። ምክንያቱም የአውሮፓ ፕሮሰሱ እንዲህ ባጭር ጊዜ የማያልቅ ስለሆነ ፕሮሰሱ እስከሚያልቅለት እንዲሁም ደግሞ በኳተር ላይ ስራ መስራት እንደሚችል ምናምን እሷም ስታወራ ስለነበረ ሀቢባ የሰኢድ ወደ ካተር መምጣት ትልቅ ሚና እንደተጫወተች ዛሬ በወጣው ቪዲዮ ላይ እየተነገረ ይገኛል ማለት ነው። ባጭሩ ሀቢባና ሰኢድ ወረባቦ በሚያስደስት መልኩ ተገናኝተዋል ማለት ነው። እስከ ዛሬ ሁላችንም ስንወዛገበበት አንድ ጊዜ አውሮፓ ነው፣ አንድ ጊዜ ኦጋንዳ ነው እያለ ህዝቡ ለሁለት ተከፍሎ ነበረ። ዛሬ ግን ለመጀመሪያ ጊዜ እንዳለ ለህዝቡ አሳውቋል። አብሽሩ፣ ኳተርም ልክ እንደ ኤሮፕ ናት፣ ኤሮፕ ነው ያለሁት በሚል አጭር ኮሜንት ላይ ጽሁፍ አስቀምጧል ማለት ነው። የትም ሁን የትም ሰያዬ ተመችቶህ እንድትኖር ነው እኛ የምንፈልገው። አንተ ይመች ብቻ፣ አንተ ይመች። የእውነት አትንከራተት። አንተ የዋህና መልካም ሰው ነህ። እህትህን ለማስለቀቅ ለእህትህ ድምጽ ለመሆን ስትል ነው ይሄን ሁሉ ዋጋ የከፈልከው። እንግዲህ ኳተርም ላይ ራስህን ጠብቀህ ከዚህ በኋላ በማንም ባትገባ በጣም ደስ ይለኛል። ዛሬ ላይ ሰውን ለማገዝ ሰውን ለመርዳት ስትነሱ እናንተን ነው የሚጥሏችሁና
ራስን ጠብቅ ከዚህ በኋላ ትኖራለህ ብዬ ተስፋ አድርጋለሁኝ። በነገራችን ላይ ሀቢባን የምትጠሏት ሰዎች ቢያንስ እውነት መልካም የምትሰራውን ስራ ብታነሱ ጥሩ ነው ብዬ አስባለሁ። ማለት አሁንም ሀቢባ ከዛ ሀገር ልታስወጣህ ትችላለች። አሁንም ራስህን ጠብቅ፣ ለምን ከእሷ ጋር ተገናኘህ? ኮሜንት ለኮሜንት እየሄዱ ለቀቁት ቪዲዮ ላይ ማለት ነው፣ እንደዛ ይሉታል። ሀቢባ እንደዛ አታደርግም። እውነት ለመናገር እንደውም አንዳንድ መረጃ እሷ ነች የኳተሩን ሀሳብ ያመጣችውና ወደ ኳተር እንዲመጣ መንገዱን እንትን ያለችው ነው እየተባለ ያለው ማለት ነው። ያን ያክል ክፉ አድርጋቸው አትውሰዷት። ሀቢባ መልካም ሰው ናት። ሀቂቃ እንደሚሰድቧት እንትን እንደሚሏት አይደለችም። እና እኔ ባጭሩ ዛሬ ሰኢድና ሀቢባ በመገናኘታቸው ደስ ብሎኛል። እናንተም የሰኢድ ወዳጆች እንኳን ደስ ያላችሁ። ቢያንስ ትክክል ያለበትን ቦታ አውቀናል። ከዚህ በኋላም ራሱን ጠብቆ ተመቻችቶ እንደሚኖር ተስፋ እናደርጋለን። የእውነት ሀቢባ በጣም ነው ደስ ያለኝ ከነ ባሏ ስታገኘው ምናምን። ባሏ ራሱ መልካምነቱን ያየሁበት። ሚኪ ፊት አውራሪ ምስኪን ኳተር ድረስ ሄዶ ሀቢባን ጠይቋታል ማለት ነው። እነሱ እንኳን ጓደኝነታቸው ቆይቷል። ቢሆንም ግን ሰኢድን ስላየችው በጣም ነው ደስ ያለኝ። እና ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቪዲዮ ላይክ እያደረጋችሁ ለሰኢድ ወዳጆች፣ ለሰኢድ አድናቂዎች እንዲሁም ደግሞ ሀቢባና ሰኢድን እሷ ናት ያሳሰረችው፣ እሷ እንዲያለችው፣ እሷ እንዲያደረገችው እያሉ በቲክቶክ ላይ ሊያጣሉ ሲሞክሩ ለነበሩ ሰዎች ፍቅር በተግባር ሀቢባ የተግባር ሰው ናት። ተገናኝታ በአካል አሳየቻችሁ በተግባር እላለሁኝ። ለዛሬ እንግዲህ በዚህ ሰናብታለሁ። መልካም ምሽት። ባይ ባይ።